ሮይ 139 ጊዜ ወደ ቤት ተመልሷል። በሞቶ ቁጥር ጠዋት ላይ እንደገና ይነቃል። የዚያን ቀን ሁሉንም ነገሮች ይኖራል። ስለዚህ ሁሉንም ዝርዝር ሁኔታዎች ያስታውሳል። ዛሬ 139ኛው ነው። አንድ ገዳይ ወደ ቤቱ ይገባል። ገዳዩ እሱን ለመግደል የሚያደርጋቸውን እንቅስቃሴዎች በሙሉ ስለሚያስታውስ መደባደብና የተለየ እንቅስቃሴ ማድረግ ሳያስፈልገው የገዳዩን ስንዘራዎች በቀላሉ መሸወድ ይችላል። ሮይ ምንም ሳይመስለው ቡና ያፈላና ይጠጣል እና ገዳዩ እስኪነሳ ጠበቀ። ከዚያም ትኩስ ቡናውን ፊቱ ላይ ደፋበት። ቀጥሎ የአጥቂው ሄሊኮፕተር መጣ። ቦርዱ ላይ የነበረው ሁለተኛው ገዳይ ጋትሊንግ ሽጉጡን ይተኩሳል። ሮይ የመጀመሪያው ጥይት መጀመሪያ ሲያጠቃ የነበረውን ገዳይ እንደሚገድለው እያወቀ ከአንድ ምሰሶ ጀርባ ተደበቀ። ሮይ ወጣና ቢላዋ ወረወረ። በቀጥታ ሄሊኮፕተር ውስጥ ሲተኩስ የነበረው ራስ ላይ አረፈች። ሮይ በቀላሉ ደህንነቱን በጠበቀ ሁኔታ ተከተላቸው። እውነቱን ለመናገር ሮይ ሰዎቹ ለምን እሱ እንደሚያሳድዱት አያውቅም። ሄሊኮፕተሩ ከ8 ሰከንድ በኋላ ክፍል ውስጥ እንደሚወድቅ ያውቃል። ሮተር ብሌድ ከ13 ሰከንድ በኋላ አጠገቡ ይወድቃል። እና አንድ ተጨማሪ ነገር ሄሊኮፕተሩ ከ18 ሰከንድ በኋላ ይፈነዳል። ስለዚህ ከመስኮቱ ዘሎ ይወጣል። በአንድ ቆሻሻ መኪና ውስጥ በትክክል አረፈ። ምናልባት ይህን አታውቁትም ይሆናል። ነገር ግን ሮይ ያን ቆሻሻ መኪና ለ22 ጊዜ ስቶታል። አንዴ በመንገድ ላይ አርፎ በመኪና ተገይቶ ሞተ። በቀጠል የስፖርት መኪና ሰረቀ። መመለሱ ስለማይቀር ስለ ህጎቹ ምንም ግድ አልሰጠው። መኪናው ሾፌር ሁሉ ጊዜ ተመሳሳይ ነገር እያለ ይጮሃል፣ ግን ማንም ይረዳው የለም። በተጨማሪም ሮይ የመኪናውን ሾፌር የፀሐይ መነጽር ይወስድበታል። ከዛም በፊት ለፊቱ ሌላ ሶስተኛ የገዳይ መንጋ ጥንድ ሽጉጥ የያዙ እህትማማቾች። ሮይ ጥሷቸው በፍጥነት መሄድ ነበር፣ ምክንያቱም እነዚህ ሴቶች ከዚህ በፊት 14 ጊዜ ገለውታል። ግን እነዚህ ሁለቱ ብቻ አልነበሩ። በአንድ ቀን ውስጥ ቢያንስ ሮይ 7 የገዳይ መንጋ ያጋጥመዋል። አንድ አጭር ሰውዬ ስጦታ ይሰጠው ይመስል ቦምብ ኪሽ ውስጥ ያስቀምጥለታል። ከጥቂት ሰከንድ በኋላ ቡም! ራሱ ክሎን 3 ጊዜ ተገደለ። ክሎን ስል ያው በራሱ አምሳል ማለት ነው። እና ባለ ሰይፏ ሴት ጓን ዩን 8 ጊዜ ገለዋለች። ሮይ ሁሉንም ሰው ቢያንስ 1 ጊዜ ገለዋል። ጓን ዩን ግን የት መጣች ሳይባል አንገቱን ቆርጠዋለች። ያው እንደፈረደበት በጠዋት ተነስቶ ሲደባደብ መዋል ነው። አንዳንድ ጊዜ ሮይ እነዚህን ሁሉ ገዳዮች ማምለጥ ይችላል። ከዚያ ምን እንዳደረገ ገምቱ። ምንም። እንዲያም እነዚህ ሁሉ ገዳዮች ለምን እንደሚያሳዱት ለማወቅ መሞከር ሰችቶታል። ይልቁንም ወደ አንድ መጠጥ ቤት ሄድና ባርቴንደሩን 2 የቻይና ጠንካራ መጠጦች እንዲሰጠው ይጠይቀዋል እና ራሱን እስኪስት ድረስ ይጠጣል። ከዚህ በፊት ለመዋጋት ይሞክር ነበር። በኢሳስ የሚመጡ ሰዎች ግን በጣም ጠንካሮች ናቸው እና በጣም ብዙ። ይህን ሁሉ ጊዜ ሲደባደብ ምሳ ሰዓትን አልፎ ያውቃል። ከዚያ በመጨረሻ ምን አደረገ? ተወው። ሮይ ወደዚህ ማለቂያ የሌለው ውደት ውስጥ ያስገባው ማን እንደሆነ ጥሩ ግምት ነበረው። ቀድሞ ሚስቱ ጄማ መሆን አለባት። ጄማ በዲኖ ላብስ ከፍተኛ የፊዚክስ ሊቅ ነበረች። ትላንት ሮይ ጄማን ላብራቶሪ ውስጥ ጎብኝቷት ነበር። በጣም የፈራች ትመስላለች። ሮይን እርዳታ ለመነችው፣ ግን በትክክል ምን እንደምትፈልግ አልነገረችውም። ትኩረቱን ባጣ ሰዓት ፀጉሩን በድብቅ ቆረጠችው። ከዚያ እንዲህ አለችው፣ ህይወትን ማባከን እንደምታቆም ተስፋ አደርጋለሁ። እውነት ነው፣ ምንም ይባክን ሰዓት የለም። ጠዋት በባዶ ሆዱ ቡና ይጠጣል፣ እስከ ምሳ ሰዓት ይደባደባል። ምን ሰዓት እንደተኛ ሳያውቀው ጠዋት ከእንቅልፉ ይነሳል። ራስን ሰብስብና በፊት የነበርከውን ሰው ሁን። ከዚህ በፊት የልዩ ኃይሎች ውስጥ ነበር፣ ነገር ግን ከውትድርና ከወጣ በኋላ የሚሰራው ምንም ነገር አልነበረው። በመካከለኛ እድሜ ላይ ያለና ገቢ የሌለው ሰው፣ የባሰ ወደ ታች እየወረደ ያለ ሰው። ለዚህም ነበር ጄማ ይፈታችው። ግን አሁን በሆነ ምክንያት ጄማ ሌላ እድል ሰጠችው። አንድ እድል ብቻ አይደለም፣ ያልተገደቡ እድሎች። ሮይ ለጄማ ለመደወል ሞከረ። ሳላቋ ኮሎኔል ቬንተር ስልኩን አነሳ። ጄማ ቀድሞውኑ ሞታለች። ቀጥሎ አንተ ነህ ሲል ድምፅ ከቬንተር ሰማ። ስለዚህ በግልጽ ቬንተር ከሁሉም ነገር በስተጀርባ ያለው ሰው። ግን ሮይ አሁንም ቬንተርን ለመበቀል ተነሳሽነት አልነበረው፣ ምክንያቱም እያንዳንዱ ቀን የሲኦል ሁኔታ ስለነበረ እና በ145ኛው ትንሣኤ ድረስ የመጀመሪያውን ደረጃ ማለፍ እንኳን አልቻለም። ሮይ ከመሬት በታች ባለው የገበያ ማዕከል ተደበቀ። እንደ ዕድል ሆኖ ልጁን አየው። ሮይ ጥሩ አባት አልነበረም። ጆንን ማለትም ልጁን ለረጅም ጊዜ አላየውም ነበር እና በዚህ ምክንያት የጥፋተኝነት ስሜት ተሰማው። ከልጁ ጋር ለመነጋገር ወሰነ። ጆን ከመሬት በታች ካለው የገበያ ማዕከል ሲያወጣው ሰዓቱ 6:50 እንደሆነ በድንገት አስተዋለ። ይህ ከዚህ በፊት በህይወት ከኖረበት ጊዜ ሁሉ ረጅሙ ነበር። ያው ምሳ ሰዓትን አለፈ ማለት። በዚህ ጊዜ ውስጥ ገዳዮቹ ለምን አልታዩ? ከዚያ ሮይ አንድ ነገር ተረዳ። መሬት በታች የሞባይል ኔትወርክ የለም። ያ ማለት የሆነ ቦታ መከታተያ ተተክሎበታል። ከዚያ ሲወጣ ግን ገዳዮቹ ታዩ። በዚህ ጊዜ የሮይ መጀመሪያ ምላሽ መሮጥ አልነበረም። ይልቁንም ዞር ብሎ ልጁን አጥብቆ አቀፈው። ግን በጣም ዘግይቶ ነበር። ሁሉም ገዳዮች በአንድ ጊዜ ተኮሱ። እየሞተ ሳለ ልጁን በጥልቀት ተመለከተው። በልጁ አይኖቹ ውስጥ ድንጋጤ፣ ሐዘንና ፍቅርን ተመለከተ እና ሮይ ለመጀመሪያ ጊዜ እውነተኛ ደስታ ተሰማ። ትንሣኤ ቁጥር 146። ሮይ ገዳዩን አጥብቆ ያዘውና እንዴት እየተከታተለው እንዳለ እንዲነግረው ጠየቀው። ግን ገዳዩ ጠንካራ ነበር። እስኪሞት ድረስ ለመናገር ፈቃደኛ አይደለም። ስለዚህ ሮይ በራሱ ማወቅ ነበረበት። የክትትል መከላከያ ባለሙያ ወደ ሆነው ወደ ጓደኛው ዴቪድ አንድ ሰው በአንድ ሰው ውስጥ መከታተያ ካስገባ የት ሊሆን እንደሚችል ጠየቀው። በጥርስ ውስጥ ብሎ መለሰለት። በድንገት ሮይ ባለፈው ምሽት ያገኛትን የጥርስ ሐኪም ሴት አስታወሰ። በቀጠሯቸው ቀን ሮይን ወደ ክሊኒክ ወስዳ ጥርሱን አከመችለት። ሮይ ወደ መታጠቢያ ቤት ሮጦ ጥርሱን አንድ በአንድ ማውጣት ጀመረ። መጨረሻ መከታተያ ያለበትን ጥርስ አገኘ። ከዚያ ቀን ጀምሮ ገዳዮቹ የት እንደሚገኙ መገመት ይችላል። እነን ጥርስ እንደ ማጥመጃ ተጠቅሞ
ሁሉንም በቀላሉ መበቀል ቻለ። ሁሉንም ገዳዮች ካሸነፈ በኋላ ቀጣዩ ኢላማ ቬንተር ነበር። ቬንተር በዲኑ ላብስ ውስጥ ነው። ሮይ በቀጥታ ወደዚያ ሄደ። መግቢያ በሩን ሰብሮ ለመግባት መኪናውን በፍጥነት ቢነዳም ጠንካራ ስለነበር ተጋይቶ ይሞታል። በሚቀጥለው ትንሣኤ ላይ እንደገና ሞከረ። ሮይ መኪናውን ከግንቡ በላይ አንሳፈው። ከአንድ ደርዘን በላይ በከባዱ የታጠቁ ጠባቂዎች ነበሩ፣ ግን ሮይ መኪና ውስጥ አልነበረም። ፈንጂዎችን መኪና ውስጥ ጭኖ የጥበቃ ሰራተኞቹን በአንድ ላይ አፈነዳቸው። ዞር ሲል ምንም ያክል ሰውዬ ሽጉጥ ይዞ ከኋላው ቆሟል። ያው እንደምጠብቁ ገደለው። እሺ እንደገና ሞከረ። በሶስተኛ ሙከራ ሮይ የራሱን አምሳያ ገደለ። ከዛ እሱም መስሎና የእሱን መታወቂያ ይዞ ወደ ህንፃ መግባት ቻለ። ወደ ላይኛው ፎቅ የሚሄደው ሊፍት ውስጥ ገባ። ሊፍት ውስጥ አብሮት የነበረው ጠባቂ ሊፍቱን ለማንቀሳቀስ መታወቂያ እንዲጠቀም ጠየቀው። ሮይ ካርዱን የሊፍቱ ስካነር ላይ እንደፈለገ ቢፈትገው ሊሰራለት አልቻለም። በዚህ ጊዜ ትልቁ ሰውዬ ሮይ ውሸታም መሆኑን አወቃ። ድፍት። አራተኛ ሙከራ ሮይ ወደ ሊፍቱ ውስጥ ገባ። የትላንቱን ሰውዬ ሳይቀድመው ቀደመው። ነገር ግን በሩ ሲከፈት ብዙ የጥበቃ ሰራተኞች ሽጉጣቸውን ወደ እሱ አቅጣጫ አድርገው ተገትረው ነበረ። ምን አደከመኝ ብሎ ራሱ ላይ ተኮሰ። ጠባቂዎቹ ምን መሆኑ ነው ብሎ ደነገጡ። ስራ ባቀለለላቸው። አምስተኛው ሙከራ ሮይ ጠባቂውን ገደለ። ግን በዚያ በሊፍት ውስጥ የደህንነት ካሜራ አስተዋል። ያሉ ጠባቂዎች ሁልጊዜ እሱን እየጠበቁት የነበረው ለዚህ ነበር። በስድስተኛው ሙከራ ሮይ ቀደም ብሎ እንደ ጠባቂ ተመስሎ መጨረሻ የካሜራ መፈለጊያውን አሰብኩ። ወደ ኮሪደሩ ሲደርስ ጓኒውን ባለ ሰይፏ ሴት እዚያ ቆማ እየጠበቀችው ነበር። ሮይ ሽጉጥ ይዟል፣ እሷ ሰይፍ ይዛለች። ማንም ያሸንፍ ይመስላችኋል? ሮይ ሽጉጥ ቢተኮስባትም እንደ ፌንጣ እየዘለለች ከሸወደችው በኋላ አሯሩጣ አንገቱን ቆረጠች። ትንሣኤ 152 ሮይ የማሽን ሽጉጥ ይዞ ወደ ጓኒውን በፍጥነት ተኮሰ። አሁንም እያንዳንዱን ጥይት አልፋ አምልጣ ሮይን ሆዱ ላይ ወቅታ እንደገና አንገቱን ቆረጠች። ልፋ ሲለው ትንሣኤ 153 ሮይ ጠመንጃ አንስቶ አሁንም ሊመታት አልቻለም እና እንደገና ሌላ ጭንቅላት አጣ። ከ20 ጊዜ በላይ ከሞተ በኋላ ሮይ በመጨረሻ ሽጉጥችን ሴት እንደማያሸንፋት ተረዳ። ሰይፍ ያስፈልገዋል። ሮይ ከየዋንግ የቻይና የሰይፍ ሊግ የነበረችውን ዳኦንግን አገኘ። ለ12 ተከታታይ ዓመታት የዓለም ሻምፒዮን ነበር። ሰይፍ መዋጋት እንድታስተምረው ለመናል። ዳኦንግ ተስማማች። ጣቶቻቸውን እንደ ሰይፍ በማስመሰል በባዶ እጃቸው መለማመድ ጀመሩ። ቀስ በቀስ የሰይፍ ጥበብን መረዳት ጀመረ። ከዛ ወደ እንጨት ሰይፍ ተሻሻለ። ነገር ግን አሁንም ትመታው ነበር። ሆኖም ቀስ በቀስ የሮይ አቋምና ምቶች በከፍተኛ ሁኔታ ተሻሻሉ። በ174ኛው ትንሣኤ ላይ ሮይ ለጥቂት እንቅስቃሴዎች ከዳኦንግ ጋር መቋቋም ችሏል። በመጨረሻም እውነተኛ ሰይፎችን የመጠቀም ደረጃ ላይ ደረሰ። ከ7 እንቅስቃሴዎች በኋላ ሮይ ዳኦንግን ማሸነፍ ቻለ። ሮይ በአክብሮት ዳኦንግን አመስግኖ ያቺን መከረኛ ሴት ለመቅጠም ወደ ላቦራቶሪው ተመለሰ። እንደገና ጓኒውን ገጠመ። ሮይ ሽጉጡን በእርጋታ ካስቀመጠ በኋላ ከግድግዳው ላይ ሰይፍ ወሰደ። ጓኒውን በፍጥነት አጠቃቸው። ግሮይ እንደ ተራራ ጸንቶ ቆመ። ሁለት እንቅስቃሴዎች ውስጥ የጓኒውንን ጸጉር ዘለላ አቆረጠ። መዋጋት ቀጠሉ። ሮይ ግራ እጁን ከጀርባው አድርጎ ሰይፉን ለመጠቀም ቀኝ እጁን ብቻ ተጠቀመ። በዚህ ጊዜ ጓኒውን ምንም እድል አልነበራት። በሚያስደንቅ ሁኔታ ጣላት። ከዚያም ኮሎኔል ቬንተር ታየ። ነጭ ጸጉር ያለው ግርማ ሞገስ ያለው አዛውንት፣ ነገር ግን ውጊያ ላይ ብዙም ያልተዋጣለት ሰው። ሮይ በፍጥነትና በቀላሉ አስቆመው። ቬንተር በመጨረሻ ሮይ ለምን በጣም ኃይለኛ እንደሆነ ተረዳ። በድግግሞሽ ከነገሮች ጋር በጣም ተላምዶ ነው። ይህን ያደረገችው የሮይ የቀድሞ ሚስት ጄማ እንደሆነች ገመተ። ቬንተር በመጀመሪያ ይህንን ቴክኖሎጂ ዓለምን ለመግዛት አስቦ ነበር፣ ግን እሱን ለማስቆምና ለእሱ ከመስጠት ይልቅ ጄማ ሮይን እንደ ሙከራ የተጠቀመችበት። ሮይ ክፉ ፈገግታ እያሳየ ልጅህን ጆንን ለመግደል ሰው ልክ ያለው፣ ነገር ግን እሱን ለማዳን በጣም ዘግይተሃል። በዚህ ጊዜ ሮይ በጣም ደነገጠ። ወዲያውኑ ቬንተርን ጨርሶት መኪናው ዘሎት በመግባት ጆንን ለማዳን ሮጠ፣ ግን በጣም ዘግይቶ ነበር። የጆንን ግዑዝ አካል ብቻ ነበር እዛ ያገኘው። ሮይ ብዙ ትንሣኤዎች ቢኖሩትም ልጁን ማዳን ፈጽሞ አልቻለም። ሙሉ በሙሉ ተሰበረ። እንደ አባቴ ያለ እንዴት መጥፎ መሆን ይችላል? በዚህ ጊዜ ትልቅ ፍንዳታ ተፈጠረ። ርቀት ላይ ላቦራቶሪ ውስጥ የነበረው ማሽን ፈንድቶ መላ ከተማውን አጠፋ። ሮይ እንደገና ነቃ። ሁሉንም ተስፋ አጥቶ ነበር። የባለፈው ህይወቱ እያንዳንዱ የጠፋው ደቂቃ ወደ ዛሬ ማለቂያ የሌለው አሳዛኝ ክስተት አበራ። ሁሉም የሱ ጥፋት ነበር። ስለዚህ መዋጋቱን አቆመ እና የመጀመሪያው ገዳይ እንዲገድለው ፈቀደ። አንድ ጊዜ፣ ሁለት ጊዜ፣ 3፣ 4 በተደጋጋሚ ሞተ። እንደገና ይነቃል፣ ይሞታል፣ እንደገና ይነቃል። ሮይ በድንገት ነገሮችን ማስተካከል ፈለገ። ጄማ አንድ ጊዜ እንደነገረችው ራሱ ማነሳሳት ፈለገ። ሮይ ከልጁ ጆ ጋር ጊዜ ማሳለፍ ጀመረ። እያወያየው የቪዲዮ ጨዋታዎችን አብሮ ይጫወታል። ከተማዋ ስትፈነዳ ሮይ ቀኑን እንደገና ጀመረ እና ሌላ ቀን ድጋሚ ከጆ ጋር። ቀስ በቀስ ሮይ ልጁን መረዳት ጀመረ። ከጆ ጋር በመሆኑ ደስታን አገኘ እና ቀስ በቀስ አባት መሆንን ተማረ። አንድ ቀን ጆ አስገራሚ ነገር ተናገረ። እናቱ ያንን ቀን ጠዋት ደውላለት ነበር። ሮይ በድንገት ጄማ በየጠዋቱ ህይወት እንዳላት እሷን ለማዳን አሁንም እድል እንዳለው ተሰማ። ሮይ ቬንተርና ሰዎቹን ካስወገደ በኋላ በፍጥነት ወደ ላቦራቶሪ ተመለሰ። የድነት ገለጻውን ተመለከተ። ጄማ በትክክለኛው ከጠዋቱ 1 ሰዓት ከ14 ደቂቃ ላይ እንደተገደለች አየ። ስለዚህ ሮይ በየጠዋቱ በትክክል 1 ሰዓት ላይ ይነቃል። ይህ ማለት ጄማን ለማዳን በእያንዳንዱ ቀን በትክክል 14 ደቂቃዎች ነበሩት። ሮይ እንደገና ሲነቃ ከጊዜ ጋር ተወዳደረ።
ወደ ሄሊኮፕተሩ ዘሎ አብራሪው በቀጥታ ወደ ላቦራቶሪው እንዲያብር አዘዘው። ከጠዋቱ 1 ሰዓት ከ10 ላይ ደረሰ። ሁሉንም ገዳዮች በ10 ሰከንድ ውስጥ አጠፋቸው። ከ2 ደቂቃ በኋላ የላቦራቶሪ ክፍል ውስጥ ደረሰ። ስለዚህ ቬንተር ጄማን ከመግደሉ በፊት ሮይ መጀመሪያ ቬንተር ላይ ተኮሰ። ጄማን አዳናት፣ ቬንተርንም አሸነፈ። ጄማ ሮይን አጥብቃ አቀፈችውና ሹክ አለች። ይህን ማድረግ እንደምትችል አውቅ ነበር። ቆይ ግን በዚህ ጊዜ ዓለም ሙሉ በሙሉ አልዳነችም። ማሽኑ አሁንም በቅርቡ ይፈነዳል። ጄማ ማሽኑ ለማቆም ብቸኛው መንገድ አንድ ሰው ወደ ማሽኑ ዋና ክፍል መግባት አለበት። ግን ይህ ትልቅ ቁማር ነው፣ ምክንያቱም የገባው ሰው ለዘላለም ሊጠፋ ይችላል። ሮይ ጄማን ተመለከተና ልጁን ጆንን አሰበ። ከዚህ በፊት የነበረው የተሰበረው ሰው አልነበረ፣ አሁን ባልና አባት ነው። ቤተሰቡን ለመጠበቅ ሁሉንም ነገር ለመስዋዕትነት ለማቅረብ ዝግጁ ነው። ያለማመንታቱ ሮይ ወደ ማሽኑ ቀረበ። ወደ ዋናው ክፍል ገባና በሚያፈዝ ብርሃን ተዋለ። የቴሌቪዥናችንም ስክሪን በጨለማ ይወጣል። ዓለምን አዳናት ማለታቸው ነው መሰለኝ። የሳይንቲፊክ ይዘት ያለውን ይህን አክሽን ፊልም በዚህ መልኩ አቅርቤላችኋል። ቪዲዮ እንደተመቻችሁ አልጠራጠርም። ሁሌም እንደምላችሁ ይህን ቻናል ሰብስክራይብ ማድረግና የደውል ምልክቷን መጫናችሁን አትርሱ። እንዲሰራላችሁ የምትፈልጉት እውነተኛ ታሪክና የወንጀል ታሪኮች ካሉ በኮሜንት ማስጫው ላይ አስቀምጡልኝ። በሚቀጥሉት ባሉት ጊዜያቶች ፍላጎታችሁን ለማሟላት ሞክራለሁ። የዛሬው ቪዲዮ ይህን ይመስላል። መልካም ጊዜ ይሁንላችሁ።